ባለ ሁለት መኝታ በአምቢሳ አካባቢ የሚገኝ አፓርትመንት ነው። እንደምታዩት ክሎዝድ ኪችን ይኖረዋል። ኳሊቲ በሆኑ ፊኒሺንግ ማቴሪያሎች የተጠናቀቀ ነው። እዚህ ጋር ተለቅ ያለ ኮሪደር ይኖረናል። እዚህ ጋር ጋለሪ ምናምን ማድረግ እንችላለን። መግቢያው ላይ ባር ኢፌክት መፍጠር ይቻላል። በሳሎን በኩል ጥሩ ብርሃን ያገኛል። በረንዳም ይኖረዋል። ዘን በዚህኛው ኮሪደር ሁለቱ መኝታ ክፍሎች እናገኛለን። ይሄ ዋናው መኝታ ቤት ነው። ዋናው መኝታ ቤት የራሱ ባዝሩም ይኖረዋል። መግቢያው ላይ ጥሩ ፍሎር ሃይት ይኖረዋል። እንደምታዩት ሙሉ ነገር ተገጥሞለታል። ኳሊቲ የሆኑ ማቴሪያሎች ናቸው እንዳልኳችሁ፣ ፊኒሺንግ ማቴሪያሎች። እዚጋ ደግሞ ሁለተኛው መኝታ ክፍል ወይም የልጆች መኝታ ቤት ነው። እንደምታዩት የማጥኛ ቦታም ተሰርቶለታል። እዚጋ ኮመን ባዝሩም እናገኛለን ለሁለተኛው መኝታ ክፍል። በፍሎር 3 ቤት ብቻ ነው ያለው ህንፃው ላይ። አንድ ባለ አንድ ባለ 3 መኝታ እና ባለ 2 መኝታ። አሁን ደግሞ ባለ አንድ መኝታው ነው ማሳያችሁ። ቅድም ባለ 2 ጋር ነበር። ይሄ ባለ አንድ መኝታ ክፍል ነው። መኝታ ቤቱን እዚህ ጋር ነው የምናገኘው። ቁምሳጥን ተገጥሞለታል። ጂፕሰም ቦርድ፣ መብራት፣ ሁሉ ነገር ያለቀለት፣ ፊኒሽንግ ያለቀለት ሬዲ ቱ ሙቭ ኢን የሆነ አፓርትመንት ነው። እዚህ ጋር መታጠቢያ ክፍሉ ነው የምናገኘው። ጥሩ ፋሲሊቲ ያለው ህንፃ ነው እንደምታዩት። እዚህ ጋር ደግሞ ኪችኑ ነው የምናገኘው። ኪችኑ እንደምታዩት ሰፋ ያለ እንዲሁም ቬንቲሌሽኑም ጥሩ የሆነ ናቹራል ቬንቲሌሽን የሚያገኝ ቦይለር በየቦታው ተገጥሟል። እዚህ ጋር እንደ ዳይኒንግ ስፔስ መጠቀም ትችላላችሁ። ሳሎን ሶፋ እዛ ጋ ይሆናል። ይሄ ባለ አንድ መኝታ ነው ያሳየኋችሁ። እንደምታዩት ደረጃ ሊፍት ይኖረዋል። እዚህ ጋር ደግሞ ባለ 3 መኝታ ክፍሉን ማስጎበኛችሁ ይሆናል። በረንዳ ይኖረዋል በሳሎን በኩል። እዚህ ከዳይኒንግ ቦታው ጋር መብራት እዚህ ጋር ትኖራለች። ኪችኑ እንደምታዩት ክሎዝድ ኪችን ነው። ቦይለር ተገጥሞለታል። እዚህ ጋር ስቶቭ ኦቭን ይገባል። የሰከር ይኖረናል። እንዲሁም ናቹራል ቬንቲሌሽንም ያገኛል። በፍሎር 3 ቤት ብቻ ነው ያለው እንዳልኳችሁ። ይሄ ቤት ሁለቱ መኝታ ክፍሎች የራሳቸው የሴት የሆነ ባዝሩም ይኖራቸዋል። ያለች በረንዳ አለችው። ከመሬት እስከ ሲሊንግ ያለው ቁመት ጥሩ የሚባል ነው። ፍሎር ሃይቱ። እዚህ ጋር ደግሞ ማስተር ባትሩሙን ነው የምናገኘው። ናቹራል ቬንቲሌሽን ያገኛል።